እሸቱ ምን አጋጠመው? እንግዲህ በገዳም አባቶች በጣም እየተወቀሰና እየተዘለለ ነው። እንግዲህ እሸቱ መለሰ ገዳም ዋልድባ ገዳም ሄዶ ስተት ሰርቷል መሰለኝ። አባቶች ብዙ እያሉ ነው። እስኪ እናዳምጣቸው። እሸቱ አፈቀላጤ ነው። በጣም ከሚገርመኝ እኛኛ ሲመጣ ጎንበስ እያለ እሺ አባስ በጣም ለስላሳ እንደበስ ነው ያለው። እኛን አላቆየንም፣ በደቂቃ ነው ያሳመነን። እንደዚህ አርጌ ምንድነው ያለን ፕሮጀክት ልሰራላችሁ የሆነ እቅድ ምናምን በቃ አቅዳችሁ ሰጡኛላችሁ ሰራላችኋለሁ ነበር ያለን እንጂ እንደዚህ አይነት የተዳፈነ የታሪክ ብልሽት ያመጣል ብለን አላሰብንም። እንግዲህ እንዳዳመጣችኋቸውን አባቶቻችንን ቃል የገባላቸው ነበር ማለት ነው። ያው ፕሮጀክት እንደሚሰራላቸው ምናምን ቃል ተገብቶላቸው መሰለኝ ያ ቃል አልተከበረም። እንግዲህ አባቶች ቁጣቸውን እየቀሰሙ ነው። እሱም እንግዲህ ማድረግ የነበረበት መጀመሪያ ቪዲዮውን አፕሎድ ከማድረገው በፊት የገዳም አባቶችን ኃላፊዎቹን አናግሮ መልቀቅ ነበረበት። አሁን እርግጠኛ ላይ ተጠያቂ ነው የሚሆነው። እንደዚሁም ህዝበ ክርስቲያኑን ያስከፋ ነው የሚሆነው። ምክንያቱም እነዚህ አባቶች እውነታውን የሚናገሩ ከሆነ እሸቱ መለሰ እንግዲህ ጥያቄ ይሆናል ማለት ነው። እስኪ ሌሎች ለእሸቱ መለሰ ስመ ክርስትና ወልደ ገብርኤል በዋልባ እንዳልሻ ቅድስት ኪዳነ ምህረት ዘተስፋ ሐዋርያት አንድነት ገዳምና በገዳሙ ስም በተሰበሰበው ማህበረ መነኮሳት ስም የምናስተላልፍልህ የክፉ ስራ ውጤት። እዚህ ጋር እንግዲህ የክፉ ስራ ውጤት ይላል። በጣም አባቶች ተናደዋል ማለት ነው። እግዚአብሔር አምላክ ፈቅዶ እመቤታችን ወዳ ወደዚህ የተባረከና የተቀደሰ ቦታ መጥተህ ነበር። በረከት ልትቀበል ቦታው ልትጎበኝ ካባው አባቶች ልትባረክ የናቡነ ሳሙኤል የናቡነ ተስፋ ሐዋርያት የናቡነ ሚናስ የናቡነ ምስራቃዊ በረከታቸው ሊያድርብህ አበው በሚስጥር ጠርተው ነበር። አንተ ግን ዋልባን አቃለልከው። የአንድ ባለሀብት መኖሪያ ቤት ያክልን እንኳን ክብር አልሰጠው። ያሉት ነው። ሌሎችን ምን ያቸው እስኪ ምን እንዳሉት አደራ ልጅ በዋልባ ህግ የሴት ገዳም ብለህ እንዳታስተላልፍ። በዋልባ ስርዓት በዋልባ ህግ ፈጽሞ ሴት የሚባል ነገር የለም። እነሱ ጥገኞች ናቸው፣ አፈር ጠባቂዎች ናቸው። እህል ቤት ላይ የሚቀመጡት በእኛ ስር ታዘው ነው የሚኖሩት። ሰቋርንም አብረታንተንም እንደምሳሌ አንስተን አናግረናል። ምክንያቱም ሰቋር ማብረታንቱም እናቶች አሉ፣ ግን በአባቶች ስር ሆነው እና ሰዎቹ ለገንዘብ ብለው እንዳያታልሉህ እስከዚህ ድረስ ተነግሮታል። እሺ ብለን ነው ሄደው። እሺ አባቶች እሺ እንደው ከመርገም ዳንኩኝ እንደው ልቀሰፍ ነበር። ኦኬ እንግዲህ እንደዚህ ካላቸው እሺ ካላቸው ደግሞ ሌላ ነገር ካለ በጣም ይመስለኛል በጣም ተናደዋል። ያው እንግዲህ ይቅርታ እንደሚል እርግጠኛ ነኝ። ሁሉም ባይዞ የእግረኛ ሚዲያ ላይ ታገኙታላችሁ። ብዙ ነው ያለቀሱ አባቶች በጣም አልቅሰዋል፣ አዝነዋል በሱ እርግጠኛ ነኝ። እንግዲህ ለገዳም አባቶች መጥቶ ይቅርታ እንደሚላቸውና እንግዲህ ያው እንግዲህ ነገሩ በቀላሉ እንደሚፈታ እርግጠኛ ነኝ። እሸቱ ይሄንን የሚፈታው ይመስለኛል። ምክንያቱም ጎበዝ ነው። ያው ይቅርታ ማለት ነው። ምክንያቱም ካጠፋ እሱ ሄደውበት አይደለም እሱ ሄዶባቸው ነውና ካጠፋ ይቅርታ ማለት ነው። ልጆቿን ባለቤቷን በአንድ ቀን ያጣች እናት እና እንደዚሁም በመርዝ ነው ያጣችው። ታምናት ጓደኛ በመርዝ አጣለች። እስኪ እንከታተለው። እሱ ነው ከፈት አድርጌ ስከፍተው አላወቅኩም። እኔ በነስቤ ልበለበኝ ያይ አይኔ በጣም ለበለበኝ። 6 ልጅ እና ባሌን ቀበርኩ። ጎመን በስጋ በልታው እዛ ላይ ምን ተጨምሮ ነው የከፈለገችኝ? የኔ ነበር እኮ እኔም ቢወስደኝ ይሻል ነበር። ያን ቀን እንኳን ገመድ ይዤ በገመድን ገባ። አንድ ሴት ይጃ ነው ያተረፈችኝ እሷ። አንድ ቀን 2 አንድ ቀን 1 ከዛ 2 በ11 ቀን ነው የተጠናቀቀው መቃብራቸው ማለት ነው። ጎመኑን ከየት ነው ያገኙት? ያስመጣችው ከአዲስ አበባ ነው ነው የመርዛማ መርዙ። ምን አይነት መርዝ ነው? ታርቴ ከልጆቼም ጨረሳችሁ ከልጆቼም አለኩ ብሎ ተናገረን። እዚህ አንደኛ ነበር የሚወጣ 9ኛ ክፍል ተክሉ እሱ ይዞ የገዳያ ባለየ ይዞ ቆይ አገኝሻለሁኝ እሰራልሻለሁኝ በማለት ስትዝትባት ሰምቻለሁኝ። እንጨት ይዛ እንዲህ ስታማስለው ደረስኩበት አለችና ነገረችው። ያንዲ ልጅ መርዙን ምግብ ላይ ስለማድረጋቸው በምን እርግጠኛ ናቸው? ወዳቸው በቃ ተውካት ያረጋቸዋል። ሁላቸውም እሱ አልመጣም። 7 ቤተሰማት 2 ልጆቿ ብቻ ነው የቀበረችው። 2 ልጆቿ ብቻ ቀበረች። ባለቤቷ ቆማ አልቀበረችም። እነዛ 5 ልጆቿ ቆማ አልቀበረችም። ሰጣችኝ ነበር እመቤታችን ድንግል ማርያም። እሷ ከልጆቿ አለሳች ምን እንደሆነ አላወቅንም። ልጆቹ ሰውነታቸው ላይ እንፋሎት እየወጣ ነው። እኔም አሞኛል። ሁላችንም ነው የታመምነው። ድንገተኛ ክፍል ገባሁት። ካገባሁት በኋላ ሊነጋ
እየታመመ በጣም የተመሰለ ነው። ያ 7 ቤተሰብ አስቡት። እናንተ ቤተሰብ እናንተ ፋሚሊ ቢሆን ምን አይነት ሀዘን ውስጥ እንደምትሆኑት እቲስ ምንም ቀላል ነው።